ኤለን መስክ የፕሬዝዳንት ዶናልድ ትራምፕን የግብርና የወጭ ሕግ አሳፋሪና ጸያፊ ነው ሲል ኮንኖታል። እንግዲህ የትናንትናው ሰርግና ምላሽ ዛሬ ላይ ያለ አይመስልም። የባለብዙ ትሪሊዮን ዶላር ታክስ እፎይታና ተጨማሪ መከላከያ ወጪዎችን ጨምሮ የአሜሪካ መንግስት ተጨማሪ ገንዘብ እንዲበደር የሚፈቅደውን ይህ ሕግ በግንቦት ወር በተወካዮች ምክር ቤት ጸድቋል። ማክሰኞ ዕለት በኤክስ ገጹ ላይ በለጠፈው ጽሑፍ ላይ ይህን ሕግ ለማጽደቅ ድምፃቸውን የሰጡ ያሳፍራሉ ብሏል። መስክ ቢሊዮነሩ መስክ በትራምፕ አስተዳደር ውስጥ ዶጅ ተብሎ ከሚጠራው ቡድን ጋር ለ129 ቀናት ወጪ ለመቀነስ ከሰራ በኋላ በድንገት አስተዳደሩን መልቀቁ ይታወሳል። ኤለን መስክ ቀደም ሲል እቅዱን አሳዛኝ ብሎ የጠራው ቢሆንም አሁን የሰጠው አስተያየት ግን የመንግስት ኃላፊነትን ከለቀቀ በኋላ ከትራምፕ ጋር ለመጀመሪያ ጊዜ ያለውን አለመግባባቱን ያመላክታል። ደቡብ አፍሪካ የተወለደው ቢሊዮነሩ መስክ ምንም እንኳን ትራምፕ ሁልጊዜም ከኛ ጋር በመሆን በሁሉም መንገድ ይረዳናል ቢሉም በትራምፕ አስተዳደር ውስጥ ያለው ስልጣን ከቀናት በፊት ግንቦት 23 2017 ዓ.ም አብቅቷል። ትራምፕ ግዙፍ ቆንጆ ሕግ ብለው የሚጠሩት ይህ አዋጅ መንግስታቸው ያለበት የበጀት ጉድለት በሚቀጥለው ዓመት ወደ $600 ቢሊዮን ከፍ እንደሚያደርገው ተገምቷል። ኤክስ ገጹ ላይ በተከታታይ ባጋራቸው ልጥፎች መስክ አስፈሪ ከፍተኛ የመንግስት ወጪ ለመሸፈን የወጣ ሕግ ቀደም ሲል ያለውን ግዙፍ የበጀት ጉድለት ወደ $2.5 ትሪሊዮን በከፍተኛ ሁኔታ ያሳድጋል፣ እንዲሁም የአሜሪካን ዜጎች በሚያስደነግጥ አስተማማኝ ባልሆነ ዕዳ ይጫናቸዋል ሲል ተችቷል። ከዚህ ቀደም የትራምፕን አጀንዳ በሚቃወሙ ሪፐብሊካን የሚገጥመው ተግዳሮቶች ለመቅረፍ ቃል ገብቶ የነበረው መስክ በሌላ ልጥፍ ላይ ከዚህ በተቃራኒ የቆመ የፖለቲካ ማስጠንቀቂያ አክሎ ተናግሯል። በሚቀጥለው ዓመት ዳር ወር ላይ የአሜሪካን ሕዝብ የከዱ ፖለቲከኞችን በሙሉ እናባረራለን ሲልም ጽፏል። ከመጀመሪያው ጽሑፍ በኋላ ብዙም ሳይቆይ ስለ መስክ አስተያየት የተጠየቁ የዋይት ሀውስ ፕሬስ ጸሐፊ ካሮሊን ሌቪት ፕሬዚዳንቱ ኤለን መስክ በዚህ ሕግ ላይ ያለውን አቋም ያውቃሉ ብላለች። ይህ አንድ ትልቅ የሚያምር ሕግ ነው ስትልም አክላለች። እናም በአቋማቸው እንደጸኑ ናቸው። ሕጉ በ2017 በመጀመሪያው የትራምፕ አስተዳደር ጊዜ የጸደቀውና በቅርቡ የሚጠናቀቀውን የግብር ቅነሳና ለመከላከያ ወጪ የሚመደበውን የገንዘብ መጠን ለማራዘም ያስችላል ተብሏል። ከዚህ በተጨማሪም አስተዳደሩ ሕጋዊ ሰነድ የሌላቸውን ስደተኞችን በጅምላ ለማባረር የገንዘብ ድጋፍ ለማድረግ ያስችላቸዋል። እንዲሁም መንግስት የሚበደረውን የገንዘብ ጣሪያ ለማንሳት ሀሳብ አቅርቧል። የመስክ አስተያየት በሪፐብሊካኖች መካከል ያለውን ሰፊ ውጥረት የሚያንጸባርቅ ነው። ሴኔቱ ጋር የደረሰው ይህ ሕግ በሪፐብሊካን ቁጥጥር ስር ባለው ምክር ቤት ውስጥ ክፍፍሎች መኖራቸውን አሳይቷል። የኬንታኪ ሪፐብሊካን ተወካይ ሴናተር ራንድ ፖል ባለፉት ጥቂት ቀናት ውስጥ ሕጉ የዕዳ ጣሪያውን ከፍ ማድረጉን የሚያካትት ከሆነ አዋጁ እንደማይደግፉ ተናግረዋል። ሲቢኤስ ኒውስ እንደዘገበው በሳምንቱ መጨረሻ የሪፐብሊካን ፓርቲ ድምፁን የሚሰጥ ከሆነ የዕዳው ባለቤት ይሆናል ሲልም አስጠንቅቀዋል። በፖል አቋም የተበሳጩት ትራምፕ በማህበራዊ ሚዲያ ላይ በቁጣ የተሞሉ ምላሽ ሰጥተዋል። ስለ ሕጉ በጣም ትንሽ ግንዛቤ ያለው ካሉ በኋላ የኬንታኪ ሰዎች ሊደግፉት አይችሉም ሲሉ ወንጅለውታል። ትራምፕ የእሱ ሀሳቦች በእውነቱ የብድ ናቸው ሲሉም ጽፈዋል። የሪፐብሊካን ሕግ አውጪዎች የመስክን አስተያየት ገሸሽም አድርገውታል። የሴኔቱ መሪ ጆን ቱኔ ለጋዜጠኞች እንደተናገሩት ፓርቲው የአመለካከት ልዩነት ቢኖረውም ሙሉ በሙሉ ወደፊት ለመቀጠል አቅዷል ብለዋል። ሁሉም ሰው የሚቆምለት አጀንዳ አለው። በተለይም ፕሬዚዳንቱ ጆንሰን በጣም አስፈላጊ የሆነው መጀመር ነው። ኤሎን መስክ ይህን ስቷል። ጆንሰን ከባለጸጋው ጋር ስለ ሕጉ 20 ደቂቃ የቆየ ስልክ ውይይት ማድረጋቸውን ገልጸው ለኤሌክትሪክ ተሽከርካሪዎች የሚፈቀደውን የታክስ ክሬዲት ማቋረጥ በመስክ ኩባንያ ቴስላ ላይ ተጽዕኖ ሊኖረው እንደሚችል ተነጋግረናል ብለዋል። በዚህ አዝናለሁ ያሉት ጆንሰን በስልክ ውይይት ካደረጉ በኋላ መስክ ሕጉን መተቸቱ እንዳስገረማቸው ተናግረዋል። ይህን ስህተት በመስራቱ በጣም አዝኛለሁ። መስክን ካበሳጩት ጉዳዮች መካከል በፌዴራል አቪዬሽን አስተዳደር ውስጥ የአየር ትራፊክ ቁጥጥርን ያካተተው ውሳኔ እንደነበር መረጃዎች አመላክተዋል። መስክ አቪዬሽኑ በእርሱ የስታርሊንክ ሳተላይት ሲስተም እንዲሰራ ፈልጎ ነበር። ነገር ግን ከቴክኖሎጂና ከጥቅም ግጭት ጋር በተያያዙ ጉዳዮች ምክንያት ተከልክሏል ሲል መረጃው አክሎ ዘግቧል። በመስክና በትራምፕ አስተዳደር ውስጥ በነበረው ኃላፊነት ላይ ትችት ሲሰነዝሩ የቆዩ አንዳንድ ዴሞክራቶች አሁን አስተያየቱን በደስታ ተቀብለውታል። የሴኔቱ የዲሞክራቶች መሪ የሆኑት ሼክ ሹመር የአጠቃላይ ሂደቱ አካል የሆነውና የትራምፕ ጓደኛ ኤለን መስክ እንኳን ሕጉን መጥፎ ነው ብለዋል። ይህ ሕግ ምን ያህል መጥፎ እንደሆነ መገመት እንችላለን ብለዋል። ትራምፕና ሪፐብሊካኖች በኮንግረስ ውስጥ ሕጉ እንዲጸድቅና እንዲፈረም ለሐምሌ 4 ቀነ ገደብ አስቀምጠዋል። መስክ በማህበራዊ ሚዲያ ላይ የለጠፋቸው ጽሑፎች ባለፈው ዓመት ዳር ወር በተካሄደው ምርጫ ከ$250 ሚሊዮን በላይ ስጦታ በመስጠት ከደገፋቸው ከትራምፕ ጋር አለመግባባት እንዳለው ይጠቁማል። እንግዲህ ይህ ነው በፖለቲካው ዓለም ውስጥ ሀብታሞችና ባለስልጣኖች በመተባበር የሰው ልጆችን እንዲበዘብዛሉ። ነገ ደግሞ ምን እንደሚሆን አይታወቅም። ለማንኛውም ሰብስክራይብ እያደረግን እንቀጥላለን። ሰላም።